ጤንነታችን ያለው ምላሳችን ላይ ነው ታውቃላችሁ። መጽሐፉ ሲናገር ለሽማግሌ ይላል ለማለማ ነው ለትንሽ ለትልቁ እያንዳንዱ ኮን ለእያንዳንዱ ስታወራ አሪፍ ነው ማለት ፍቅር ነው ማለት እዚህ ድጋሙና አንብበው እንዴት እንድትመልሱ እሺ እንደሚገባችሁ በጸጋ ይሁን። አገልጋይ ሁለተኛ በአኗኗሩ ምሳሌ መሆን አለበት። ሰው አውቆ መናገር ይችላል፣ ኖሮ መናገር ግን ይከብዳል። ሰው አውቆ መናገር ይችላል። ዜና እናሰማለን በቅድሚያ ማርስተ ዜና ብሎ መናገር ይችላል፣ ኖሮ መናገር ግን ይከብዳል። በአገልግሎቴ በዚህ 2 ዓመት ከ7 ወር ነው ከ8 ወር ቆይታዬ ውስጥ የተገነዘብኩት ነገር ኖሮ የሚናገሩ ሰዎች ጥቂት መሆናቸው። አገልጋይ በአኗኗሩ ምሳሌ መሆን አለበት፣ በንግግሩ ምሳሌ መሆን አለበት፣ በአኗኗሩ ምሳሌ ኖሮ ነው መናገር ያለበት። ኖሮ በፍጹም ያላሉትን ብለናል ብለው የሚያወሩ ሰዎች አጋጥ